ታሪካዊው የዳንስ ወረርሽኝ ወይም ዘ ዳንሲንግ ፕሌጅ እያሉ ይጠሩታል። በወቅቱ የተከሰተውን ነገር ግን እስካሁን እንደ ትንግርት እየተነገረ የሚገኘው ክስተት ሲያስታውሱ በዘመኑ በጀርመን ግዛት ስር በነበረችውና አሁን በፈረንሳይ ግዛት ስር በምትገኘው ስትራስበርግ በተሰኘች አነስተኛ ከተማ የተከሰተ ወረርሽኝ በዘመናችን እንደምናውቀው ያለ አልጋ የሚያስይዝ አሊያም ወደ ሆስፒታል የሚያስኬድ ሳይሆን ወደ መንገድ የሚመራና በመሃል አደባባይ የሚያስደንስ ነበር። ወረርሽኙ የጀመረው በሐምሌ ወር 1518 ዓመተ ምህረት ሲሆን የወረርሽኙ ምልክት ቀድሞ የታየባት ባልቴት ደግሞ ፍራው ትሮፊያ የተሰኘች የቤት እመቤት ነበረች። በመልካም ሴትነቷ በአካባቢው ሰዎች የምትታወቀው ትሮፊያ በሐምሌ ወር በአንዱ ቀን እንዲህ ሆነ ሳይባል በድንገት ከቤት በመውጣት በመንገዱ አውራ ጎዳናዎች ላይ መደነስ ትጀምራለች። በወቅቱ የአካባቢው ሰው የአእምሮ መዛባት ገጥሟት ሊሆን እንደሚችል አስቦ የነበረ ቢሆንም አፍታም ሳይቆይ ፍራውሊን ኤማ የተሰኘችው ሴት ልጇ የጎዳና ላይ ዳንሱን ተቀላቀለች። ሐምሌ 14 የተጀመረው የእናትና ልጅ የመንገድ ላይ ዳንስ ያለ እረፍት ለቀናት ሲቀጥል የአካባቢው ሰው ከቦ ከማየትና እግዚኦ ከማለት ውጪ ሊያደርገው የሚችለው ነገር አልነበረም። ሙዚቃ ወይም የከበሮ ድምጽ በሌለበት እንዲያው በመሃል መንገድ የተጀመረው የትሮፊያና ልጇ ዳንስ ጥቂት ቀናትን እንዳስቆጠረ ከየት መጡ ያልተባሉ የአካባቢው ሰዎች ዳንሱን መቀላቀል ጀመሩ። ነገሩ ትልቅ መነጋገሪያ መሆን የጀመረውም በዚህ ወቅት ነበር። ጠባቦቹ የስትራስበርግ መንገዶች በሳምንታት ጊዜ ውስጥ የመላ ሀገሪቱ መነጋገሪያ አጀንዳ ሆነ። ማዳም ትሮፊያም አደባባይ በወጣች በ2 ሳምንት ጊዜ ውስጥ ከ50 ያላነሱ ሰዎች ተቀላቀሏት። መንገዱ በዳንሰኞች ተሞላ። እጅግ አስገራሚው ነገር ወቅቱን ተከትሎ በአካባቢው ከነገሰው ሙቀት ጋር በመደመር ዳንሰኞቹ በላብ ቢጠመቁም እንኳን ለደቂቃዎች እረፍት ለማድረግም ሆነ ዳንስ ምታቸውን ቀነስ ለማድረግ አለመቻላቸው ነበር። ጭራሹንም እባካችሁ ከዚህ ምታት አድኖን እያሉ በአካባቢው ከቦ የሚመለከተውን ሕዝብ ይማጸኑ ነበር። ዳንሰኞቹ እግርና እጃቸው እንደዛ የሚወራጨው በፈቃዳቸው ሳይሆን በአንዳች ምታታዊ ኃይል ትዕዛዝ እንደሆነ ሰው መረዳት የጀመረውም ውሎ ከዚህ በኋላ ነበር። ነገር ግን እየሆነ የነበረው ነገር ስጋት መፍጠርና የአካባቢውን ህብረተሰብ ማስጨነቁ አልቀረም። ዳንሰኞቹ ያለማቋረጥ ለረጅም ሰዓት መደነሳቸው የደም ፍሰታቸው ወደ እግሮቻቸው እንዲጨምርና እንዲያብጥ ከማድረግ አልፎ እንዲፈነዳ በመደረጉ ጫማዎቻቸው በደም ይሞሉ ነበር። ከዳንሱ ቅጥ ማጣት፣ ከወቅቱ ከፍተኛ ሙቀትና ከዳንሰኞቹ እረፍት ማጣት ጋር ተደምሮ ዳንሰኞቹ በቆሙበት ይወድቁ ጀመር። ግማሾቹ ስትሮክ፣ ግማሾቹ በረሃብና ውሃ ጥም፣ ግማሾቹ በአቅም ማጣት በየመንገዱ ዳር በቆማቸው መነጠፍ ያዙ። ይህ እየሆነ ባለበት በመጀመሪያዎቹ 2 እና 3 ሳምንታት ብቻ የመንገድ ላይ ዳንሰኞች ቁጥር ወደ 400 ተጠጋ። የሟቾች ቁጥርም በቀን ከ15 መብለጥ ጀመረ። የነገሩ ስር መስደድ ያስጨነቀው የከተማዋ ካውንስል በነፃነት እንዲደንሱና ሰዎችም ይህን ዳንስ በመሳሪያ ቢያጅቡት ነገሩ ትኩረት እንዳያገኝና ሰዎቹም ሰልችቷቸው እንዲበተኑ ማድረግ ይቻላል የሚል እቅድ ይዞ መጣ። ይሁን እንጂ ነገሩ አቅጣጫውን ቀይሮ የዳንሰኞቹ ቁጥር ይበልጥ እየጨመረ መጣ። በዳንሱ ምክንያት ከባባድ አደጋዎችና ሞት መከሰትም ጀመረ። ኋላ ላይ ይህ ወረርሽኝ ከሰማይ የተላከ የቅዱስ ቪተስ ቁጣ ነው ተብሎ በመላ ከተማው ተወራ። ይህን የሰሙም እንደኔ ያለ ኃጢአተኛ የለም የሚለው ሁሉ የህመሙ ምልክት ሳይኖርበት ዘሎ ከዳንሱ ይቀላቀልና ምህረትን ይለምን መጀመሩ ለዳንሰኞቹ ቁጥር መጨመር መንስኤ ሆኗል ይላሉ። በእርግጥ በርካቶች ህይወታቸውን ያጡበት ይህ የጎዳና ላይ ዳንስ ቀስ በቀስ እየቀነሰ እንዲመጣ አስተዋጽኦ ካደረጉ ክስተቶች አንዱም ይህ የቅዱስ ቪተስ ስምና እምነት መነሳቱ ነበር ማለት ይቻላል። በወቅቱ ለተነሳው ወረርሽኝ ምክንያቱ የቅዱስ ቪተስ ቁጣ መሆኑ መታመኑ ለችግሩ መፍትሄ የሚገኘው ከቅዱሱ ምህረት ነው ተብሎ ታመነ። እናም በወረርሽኙ የተያዙ ሁሉ ከከተማው ዳርቻ ወደሚገኘው የቅዱስ ቪተስ ገዳም እንዲወሰዱ የከተማው አስተዳደር ወሰነ። ይህን ተከትሎም የታመሙትና ታመም ያለው ብለው ያሰቡት ሁሉ ጸሎት የተደረገበትና ላዩ ላይ መስቀል የተሳለበት ቀይ ጫማ በመጫማት ወደ ገዳሙ ተጓዙ። የነገሩ ሚስጥር አሁንም ሚስጥር እንደሆነ ቀረ እንጂ ይህ ድርጊት መከናወን በጀመረ በጥቂት ጊዜ ውስጥ የዳንሱ ወረርሽኝ እየጠፋ መጥቶ በዛው ዓመት መስከረም ወር ወረርሽኙን ሙሉ ለሙሉ ከከተማው አጠፋ። ወረርሽኙ ከጠፋ በኋላ በወረርሽኙ ስለደረሰው አደጋና የወረርሽኙ መንስኤ ምን እንደሆነ ለማወቅ ጥረቶች ተደርገው እንደነበር ተጽፏል። ይሁን እንጂ ተደረጉ የተባሉ ጥረቶች ስለሟቾችም ሆነ ስለመንስኤው ግልጽ ባለ መልኩ ያሰፈሩት መረጃ አልተገኘም።
ይሁን እንጂ ነገሩ አልፎ ዘመናት ከተቆጠሩ በኋላም ቢሆን የወረርሽኙ መንስኤ በምግብ ብክለት የተቀሰቀሰ ነው የሚሉ የሕክምና ባለሙያዎች ጉዳዩን ሲያብራሩ በጥራጥሬዎች ውስጥ የሚፈጠር ኢጎርት የተሰኘ የፈንገስ አይነት መርዛማና ሳይኮ አክቲቭ ኬሚካሎች እንደተከሰተ ይናገራሉ። ኬሚካሉ እንደ አደንዛዥ እጽ የአነቃቂነት ባህሪን የያዘ በመሆኑ በሰው ልጅ አይምሮ ላይ መሰል መናወጥ ሊያስከትል ይችላል ይላሉ። ሌላኛው መላምት ሳይኮጄኒክ ሙቭመንት ዲስኦርደር በተሰኘና የነርቭና የእንቅስቃሴ ችግር የሚያስከትል ህመም ማህበረሰቡ ተጠቅቶ ሊሆን ይችላል የሚለው ነው። የዚህ አይነቱ የስነልቦና ችግር ምንጩ ደግሞ ማህበረሰቡ ካጋጠመው ከፍተኛ ጭንቀት እንደሚመነጭ ገልጾ በዘመኑ የስትራንስበርግ ነዋሪዎች ገጥሟቸው የነበረውን ከፍተኛ ድርቅና ወረርሽኝ ሊሆን እንደሚችል ተንብየዋል። ይህ ዛሬ ላይ ሆኖ ሲያስታውሱት የሚያስፈግግ ታሪካዊ ክስተት በወቅቱ በርካቶችን ለሞት የዳረገ አገራዊ ቀውስ ሆኖ ተመዝግቧል። ይህን መሰል ገጠመኝ ደግሞ ይከሰት ይመስሎታል?